የማቴዎስ ወንጌል ምዕራፍ 9 በታንኳም ገብቶ ተሻገረና ወደ ገዛ ከተማው መጣ። እነሆም በአልጋ የተኛ ሽባ ወደ እርሱ አመጡ። ኢየሱስም እምነታቸውን አይቶ ሽባውን አንተ ልጅ አይዞህ፣ ኃጢአት ተሰርያለች አለው። እነሆም ከጻፏቸው አንዳንዱ በልባቸው ይህን ይሳደባል አሉ። ኢየሱስም አሰባቸው አወቁ፣ እንዲህ አለ፣ ስለምን በልባችሁ ክፉ ታስባላችሁ? ኃጢአትን ተሰርያለች ከማለት ወይስ ተነሳና ሂድ ከማለት ማናቸው ይቀላል አላቸው። ነገር ግን በምድር ላይ ኃጢአት ያስተሰርይ ዘንድ ለሰው ልጅ ስልጣን እንዳለው እንድታውቁ በዚያን ጊዜ ሽባውን ተነሳ፣ አልጋን ተሸከም፣ ወደ ቤትህ ሂድ አለው። ተነስቶም ወደ ቤቱ ሄደ። ሕዝቡም አይቶ ተደነቁ። ለሰውም እንዲህ ያለ ስልጣን የሰጠ እግዚአብሔርን አከበሩ። ኢየሱስም ከዚያ አልፎ በመቅረጫው ተቀምጦ የነበረ ማቴዎስ የሚባል አንድ ሰው አየና ተከተለኝ አለው። ተነስቶም ተከተለው። በቤቱም በማዕድ ተቀምጦ ሳለ እነሆ ብዙ ቀራጮች ኃጢአተኞች መጥተው ከኢየሱስና ከደቀ መዛሙርቱ ጋር አብረው ተቀመጡ። ፈሪሳውያን አይተው ደቀ መዛሙርቱን መምህራችሁ ከቆራጮችና ከኃጢአተኞች ጋር አብሮ ስለ ምን ይበላል አሏቸው። ኢየሱስም ሰምቶ ሕመምተኞች እንጂ ባለጤናዎች ባለመድኃኒት አያስፈልጋቸውም፣ ነገር ግን ሄዳችሁ ምሕረት እወዳለሁ መስዋዕትን አይደለም ያለው ምን እንደሆነ ተማሩ። ኃጢአተኞች ወደ ንስሐ እንጂ ጻድቃን ልንጠራ አልመጣሁም አላቸው። በዚያን ጊዜ የዮሐንስ ደቀ መዛሙርት ወደ እርሱ ቀርበው እኛን ፈሪሳውያን ብዙ ጊዜ የምንጦመው ደቀ መዛሙርቱን ግን የማይጦሙት ስለ ምንድር ነው አሉት። ኢየሱስም እንዲህ አላቸው፣ ሚዜዎች ሙሽራው ከእነርሱ ጋር ሳለ ሊያዝኑ ይችላሉን? ነገር ግን ሙሽራው ከእነርሱ የሚወስዱበት ወራት ይመጣል፣ በዚያን ጊዜም ይጾማል። ባረጀ ልብስ አዲስ እራፊ የሚያኖር የለም፣ መጣፊያው ልብሱን ይቦጭቀዋልና መቀዳደዱም የባሰ ይሆናልና። ባረጁ አቁማዳ አዲስ የወይን ጠጅ የማይኖር የለም፣ ቢደረግ ግን አቁማዳው ይፈነዳል፣ የወይኑ ጠጁም ይፈሳል፣ አቁማዳው ይጠፋል። ነገር ግን አዲሱን የወይን ጠጅ በአዲሱ አቁማዳ ያኖረዋል፣ ሁለቱም ይጠባበቃሉ። ይህንም ሲነግሯቸው አንድ መኮንን መጥቶ ልጄ አሁን ሞተች፣ ነገር ግን መጥተህ እጅህን ጫንባት በሕይወት ትኖራለች እያለ ሰገደለት። ኢየሱስም ተነስቶ ከደቀ መዛሙርቱ ጋር ተከተለው። እነሆ ከ12 ዓመት ጀምሮ ደም የሚፈሳት ሴት በኋላው ቀርባ የልብሱን ጫፍ ዳሰሰች። በልቧ ልብሱን ብቻ የዳሰሰው እንደሆነ እድናለሁ ትል ነበረችና። ኢየሱስም ዘወር ብሎ አያትና ልጄ ሆይ አይዞሽ፣ እምነትሽ አድኖሻል አላት። ሴቲቷም ከዚያች ሰዓት ጀምሮ ዳነች። ኢየሱስም ወደ መኮንኑ ቤት በደረሰ ጊዜ እምቢልተኞቹ የሚንጫጫውን ሕዝብ አይቶ ብላቴናይቱ ተኝታለች እንጂ አልሞተችም፣ ፈቀቅ በሉ አላቸው። በጣምም ሳቁበት። ሕዝቡን ግን ካስወጣ በኋላ ገብቶ እጇን ያዛት፣ ብላቴናይቷም ተነሳች። ያም ዝና ወደዚያ አገር ሁሉ ወጣ። ኢየሱስም ከዚያ ሲያልፍ 2 ዕውሮች የዳዊት ልጅ ሆይ ማረን ብለው እየጮሁ ተከተሉት። ወደ ቤቱ በገባ ጊዜ ዕውሮቹ ወደ እርሱ ቀረቡ። ኢየሱስም ይህን ማድረግ እንድትችል ታምናላችሁን አላቸው። አዎን ጌታ ሆይ አሉት። በዚያን ጊዜ እንደ እምነታችሁ ይሁንላችሁ ብሎ ዓይናቸውን ዳሰሰ፣ ዓይኖቻቸውም ተከፈተ። ኢየሱስም ማንን እንዲያውቅ ተጠንቀቁ ብሎ በብርቱ አዘዛቸው። እነርሱም ግን ወጥተው በዚያን ጊዜ አገር ሁሉ ስለ እርሱ አወሩ። እነርሱም ሲወጡ እነሆ ጋኔን የደረሰበት ዲዳ ሰው ወደ እርሱ አመጡ። ጋኔኑንም ካወጣው በኋላ ዲዳውን ተናገረ። ሕዝቡ እንዲህ ያለ በእስራኤል ዘንድ ከቶ አልታየም እያሉ ተደነቁ። ፈሪሳውያን ግን በአጋንንት አለቃ አጋንንትን ያወጣሉ አለ።
ኢየሱስም በምኩራቦቻቸው እያስተማረ የመንግሥትንም ወንጌል እየሰበከ በሕዝቡ ያለውን ደዌና ሕመም ሁሉ እየፈወሰ በከተማዎቹ በመንደሮች ሁሉ ይዞር ነበረ። ብዙ ሕዝብን ባየ ጊዜ እረኛ እንደሌላቸው በጎች ተጨንቀው ተጥለው ነበርና አዘነላቸው። በዚያን ጊዜ ደቀ መዛሙርቱን መከሩስ ብዙ ነው፣ ሠራተኞች ግን ጥቂት ናቸው። እንግዲህ የመከሩን ጌታ ወደ መከሩ ሠራተኞች እንዲልክ ለምኑት አላቸው።